ቆይ አሁን ሸሙ ያልገባችሁ ነገር አለ። ሸሙ እስኪ ተረጋጉና አዚዛ ልጠይቃት። ልጁ ጋር አልተግባባችም አይደለም? ካሜራ አልወጣላትም፣ አልተግባባትም። መሄድ የምችለው አባቷ ጋር ነው አይደል? እንደ አባቷ እንዳልሆነ አውቃለች። ይሄ ልጅ መቼም እስከዛሬ ድረስ እሷ ባለችን መንገድ የተጀናጀነችው አባቷ መሆኑን አታውቅም። ሌላ ነኝ እኔ ብሎ ነው አይደለም እንዴ? ለአባቷም እያማከረችው ነው። በቪዲዮ አልወጣም አለኝ ስለው ሊፈትንሽ ይሆናል። ሴት ልጅ ነው እንጂ በቪዲዮ የሚወጣው ወንድ ልጅ ነው እንጂ የሚጠይቀው፣ እንዴት አንቺ በቪዲዮ ወጣ ብለሽ ትጠይቂያለሽ አለኝ አይነት ነገር ነው አይደል? አሁን እዚህ ስታስረዳ የሰማ ነው። ስለዚህ ልጁ ጋር ካልተግባባች፣ ልጇ አለመሆኑን ካወቀች፣ አባቷ አለመሆኑን ካወቀች ወደ አባቷ ጋር ነው የምትሄደው። ልጁ ጋር ካልተግባባች አይደለም እንዴ? ነው ወይስ ደግሞ እዚሁ አለችበት ቦታ ሆና አባቷ መሆኑን ከተረዳሽ በኋላ ነው ወደ ሪያድ ሄድሽው? አይደለም፣ እኔ ጅዛን ነበር ወደ ልጅየው ጅዛኔ የነበረው ጅዛኔኝ ያለሁት ብሎ ነው የተጀናጀነ። ሲጀመር ከመጀመሪያውም እኔ ወደ አባሽ ወደ መዲና የመጣሽበት ነዳሽንም ጨርሰሻል፣ ተያየንም ብዙ አመታቶችን አስቆጥረናል እና እንተያይ ይለኛል። ከዛ ወደ መዲና መጣሁ። በቃ አሁን እኔ አንተ አምነህልኝ በወንድሞች ፊት አሁን በህዝብ ፊት ልጅ በድዬሻለሁ ገነትዬ ብለህ እየተጸጸትኩ ነው ብለህ እንድትናገርልኝ ብቻ ነው የምፈልገው። እኔ ማለት ምንድነው? ምን ተፈጥሮ ነው ሲቀስ ምንድነው የኔ እንደዛ ማለት ነው? ወይም የኔ እዛ መቅረብ ለአንቺ ምንድነው? የኔ ጥፋት መጸጸት ያንሶኝ እንደገና አንቺ ሁለተኛ ጸጸት ውስጥ ለምንድነው የምትገቢው ነው እያልኩሽ ያለሁት። እኔ እኮ ምንም ችግር የለው ይሄ ነገር ባሁን ጀናት ያጥቻለሁ ማለት እኮ የለኔ ሶራ ነገር ነው። ግን ለአንቺ ስሜቱስ ምንድነው? የኔ ጸጸት አንሶኝ አንቺ ሁለተኛ ለመጸጸት ትገቢያለሽ። አንተ ደስ አለ ኩርፋ ወንድምየው አንተ ነው ስባል ቆይ ገለጽ እሱ አሁን እኔ ሀፍቱን ምንድነው የምፈልገው? እኔ ልጄ በድዬሻለሁ ብሎ ይቅርታ ብቻ ይጠይቃል። ገነት አንቺ ዝም በይ ገነት። ሰላም እግዚአብሔር ይብዛላችሁ። ውድና የተከበራችሁ የእናንተ ተከታታዮች እንዴት ናችሁ? ላይም ባላችሁበት እግዚአብሔር ሰላም ወፍ ፍቅር በዘዘት በሌላ አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነበሮቹ እንኳን ሰላም ቆያችሁ እያልኩኝ ላይክ ሼር ሰብስክራይብ ሰፖርት ስለምታደርጉ በጣም እጅግ አድርጌ ነው የምሰገነው። እግዚአብሔር አምላክ አክብርልኝ። እግዚአብሔር አምላክ ወዶና ፈቅዶ ደግሞ እናንተንም በሚመጥን መልኩ በሚያስደስት መልኩ እንድመጣ እግዚአብሔር አምላክ ይርዳኝ እያልኩኝ እንግዲህ ዛሬ አዲስ ይዤላችሁ የመጣሁት በጣም የሚገርምና የሚያሳዝን ቪዲዮ ነው። እንግዲህ መጀመሪያ ላይ አስቀምጬላችኋለሁ እንደሰማችሁት ምንድነው ታችን ባለ ታሪኳ ሁለቱም እና በአባትየው ሳውዲ ነው መሰለኝ ባለሳሳት የሚኖሩት እና እንደተረዳሁት ከሆነ አንድ ሴት ልጅ በዌብሳይት ላይ ወንድ ትተዋወቃለች ማለት ነው። የምትተዋወቀው ወንድ ግን አባቷ ሆኖ ተገኘ ማለት ነው። እና የሚገርማችሁ ነገር መተዋወቅ ብቻ አይደለም፣ 1 አመት ሙሉ ነው ያወሩት። 1 አመት ሙሉ ካወሩ በኋላ ያው በአካል እንገናኝ ምናምን የሚለው ነገር በቪዲዮ አትወጣም ወይ ምናምን ስትለው አልወጣም ምናምን የማለት አዝማሚያ ያሳየ ማለት ነው። እና እንግዲህ ትጠራለች ነይና እንገናኝ ይላል። ትጠራለች፣ በአካል ይገናኛሉ። እና ያልሆነው ነገር ተፈጥሯል ማለት ነው። እንግዲህ ያው በንዴት አባቷ የእሷን ቪዲዮ ሳይሆን በፎቶ አቀናብሮ ልክ ያላረላ አሁን በዚህ ሳምንት ሙስሊም ወገኖቻችን ኤዲት እያደረጉ እንትን እያሉ እየለቀቁ ያሉ ብዙ ጊዜ ይለቀቃል። ጂሃድ ወተናል ምናምን የሚል በኤዲት እያደረጉ ያልሆነ ነገር እየለቀቁ ያሉ ማለት ነው። እና ልክ እንደዛ አይነት ነገር እሷም በፎቶ እያቀናበሩ ይጠቀማል ማለት ነው። የሚገርመው ነገር ስሙን ቀይሮ ፕሮፋይል ቀይሮ የላከላት ፎቶ ደግሞ የሚጀናጀናት የነበረው ፎቶ ደግሞ የጓደኛ ፎቶ እየላከ ነው የሚጀናጀናት የነበረው። ግን አባቷ መሆኑን አላወቀችም ነበር። ከዛ ከለታት አንድ ቀን ያው በአካል ሄጀ ነይ እንገናኝ ይላታል። በአካል ተገናኙ። ያው ከተለያዩ ቆይቷል መሰለኝ፣ አብራ አላደገችም መሰለኝ እንደተረዳሁት ከሆነ። ከዛ አልስማማም፣ ሰው አግብቶ ሌላ ቦታ እየኖረ ነው። ያው ያለበት ቦታ ነው ሄደችው እና ነይ አብረን እንኑር ሲላት አይ አንኔ አንኖርም አለችው። ከዛ ጥላት ወጣለች ማለት ነው። በሳውዲ አረቢያ ነው። ከዛ እንዴት አብረን እንኑር ብዬ እንትን ስልሽ ለምን ታሳፍረኛለሽ ብሎ ተናዶ ፎቶዋን አቀነባብሮ የራቆት ቪዲዮ አድርጎ በአይ ሰርቶ
ይለቅባታል ማለት ነው። ከዛ እሱን የሚያውቁ በዌብሳይት የሚያውቁ በሶሻል ሚዲያ የሚያውቁት ልጅህ እንደዚህ ልጅሽ እንደዚህ አባትሽ እንደዚህ እያሉ ይሰብኳት ጀመረ ማለት ነው። በቃ እሷ መጀመሪያውም ያው ምን ብታደርጊ ያናደድሻል። ያው ሰው እኮ አንዳንድ ጊዜ መጥፎ ጎናችሁን ቀርባችሁት ሰው የምታወሩት ሰው እኮ በዛ በመጥፎ በድካም ጎናችሁን አይደል ሊወጋችሁ የሚጥረው። እሷም ደግሞ እንደዚህ የተጠቀመባት ነው ማለት ነው። እና ልክ ሲጀናጀናት እንደዚህ ሰው ቢያደርገኝ እኮ ራሴን አጠፋለሁ ስላለችው እሱም ደግሞ ያን ደካማ ጎና በመጠቀም ራሷን እንድታጠፋ ፎቶ አለቀቀባት። ከዛ ሁሉን ሰው ሊተቻት ሲል ከዛ ልጅቷ ደግሞ በቃ ሶሻል ሚዲያ ወጣች። እሱ ደግሞ እንዴት ትለቃለህ የልጅህን ፎቶ ህይወታ እንዴት አበላሻለህ ብላ ሲናገሩት በቃ ኖርማል ነው ምናምን በቃ ልክ እንደ ኖርማል ነው በውስጥ ጨርሰናል። ለምንድን ነው በሶሻል ሚዲያ ወጣ እኔንም እንትን የምትለኝ? አያችሁት? እሷ ልጅቷ በሶሻል ሚዲያ መጣችሁ መጀመሪያ ሶሻል ሚዲያ ላይ ስለተቦሰተ ነው። ሶሻል ሚዲያ ላይ ማወቅ ስላለበት ነው። በውስጥ የሚያልቅ ቢሆን በውስጥ ቢጨርሰው ነበረ። ግን እሷ ላይ ህይወታ ስለተበላሸ ራሷን እስከ ማጥፋት ድረስ ያስደረሳት እሱ በአባቷ ባደረጋ ድርጊት ስለሆነ ነው ሶሻል ሚዲያ ላይ ወጣቸው ማለት ነው። እና በጣም ያሳዝናል። እስኪ ለማንኛውም እስኪ መጀመሪያ እኔ የምናገረው ዲቴል ኢንፎርሜሽን ከነሱ ከራሳቸው ቪዲዮ ስለምታገኙት እስኪ ወደ ቪዲዮ ለምራችሁ ማለት ነው። ወደ ቪዲዮ አደምጣችሁ ደግሞ ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ። ከወንድም የሚበልጥ ነገር አለ? ከናሊ መንግሻ የሚበልጥ ነገር አለ? ምን አሉሽ አንቺ? ሰደውና እኔ ብቻለሁ ብዬ ማጥፋት ብቻለሁ ብቻ ሳይሆን ይልክታለሁ ብዬ ታረቅን አይደለ? ልጅ ምን አንድ አዲስ መነሳቱ ምን አስፈለገ? ልጅ በቃ አሁን እኔ አንተ አምነህልኝ በወንድሞች ፊት አሁን በህዝብ ፊት ልጅ በድዬሻለሁ ገነትዬ ብለህ እየተጸጸትኩ ነው ብለህ እንድትናገር ብቻ ነው የምፈልገው። እኔ ማለት ምንድነው? ምን ተፈጥሮ ነው ሲቀስ ምንድነው? የኔ እንደዛ ማለት ነው ወይም የኔ እዛ መቅረብ ለአንቺ ምንድነው? የኔ ጥፋት መጸጸት ያንሶኝ እንደገና አንቺ ሁለተኛ ጸጸት ውስጥ ለምንድነው የምትገቢው ነው እያልኩሽ ያለሁት። እኔ እኮ ምንም ችግር የለው ያለቀርባው ጀናት ያክቻለሁ ማለት እኮ ለኔ ሶራ ነገር ነው። ግን ለአንቺ ስሜቱስ ምንድነው? የኔ ጸጸት አንሶኝ አንቺ ሁለተኛ ለመጸጸት ትገቢያለሽ። አንተ ደሳላ ኩርፋ ወንድምዬው አንተ ነው ትባል። ቆይ ገነትሽ እሱ አሁን እኔ ሀፍቱን ምንድነው የምፈልገው? የልጅ በድዬሻለሁ ብሎ ይቅርታ ብቻ ይጠይቃል። ገነት አንቺ ዝም በይ። ገነት አንቺ ዝም በይ። ፍቄ ይጠይቀው። ዛሬ ወንድምን ገፍታሽ ከወንድም የሚመለጥ ነገር የለም። እሺ ለእነማን ነው አጥፍቻለሁ ይቅርታ የምልልሽ? እንዴ ከወንድሞች ከናዲ መንገሻ በላይ ለእነማን ነው የምልልሽ? አንጫቸው ልበላቸው ችግር የለውም። አንጫቸው ልንገርልሽ። ጠይባዲያ ከናዲ በላይ መልሰው ከናዲ በላይ ተውካለሽ። አነ ደሳለ ኮሳ በላይ ወንድም ካለሽ አንጫቸው ልንገራቸው። አሁን ልትጠየቅ ነው እኮ ትራክትና ሌሎቻችሁ ሚዩት አድርጉ። ገነት አንቺ ዝም በይ። እሰማለሁ ወንድሜ። አዎ ይሰማኛል። ሰላም ናችሁ? እንዴት ናችሁ? ሰላም ወንድሜ፣ ደህና ናችሁ? አሁን እንግዲህ ያው ከአባት በላይ አንሆንም እኛ። አባት ነህ አንተ። ልጅቷ እንግዲህ እድሜዋም ትንሽ እንደሆነ ታውቃለህና ልጆች እየሄዱ ቤቷን ስትከፍት ስራ ልትሰራ ስትል አንቺ እንዲህ ያሉ ባለጌ የሆኑባት ቁስሏን እየቀሰቀሱ አውቃ ሆን ብላ እንዳደረገችው ከአባትሽ ጋር እንዲያደረግሽ እያሉ ሁሉ ነው እና ሞራሏን የሚነኩት። ልጅቷ እድሜዋን እንግዲህ አንተ ነው የምታውቀው ስንት ዓመት እንደሆናት። በዚህ እድሜ ላይ ሸክም ሲሆን ከአቅም በላይ ሲሆን ነገ የምትጸጸቱ አንተ ነህ። የማይሆን ነገር ቢፈጠር የማይሆን ነገር ቢሆን መቼም ህጉን ወደ ጎን እንተውና አግባብ ባለው መንገድ እንደ አባት እዛ ጋም አጎትም ይመስለኛል አጠገቧ ያለው እችን ልጅ ልትረዷትና ያለችበት ህመም ቀላል አይደለም። በዛ እድሜ ልትሸከም ወይ ልትሆነው የማይገባ ነገር ነው። በዚህ ጉዳይ ላይ ስሜታዊ ሆና እንኳን ስትናገር እየሰማችሁ ነው። እና አሁን እናንተ ተረጋግታችሁ ትላልቅ ሰው ናችሁ። ጥፋትም ሲኖር ደግሞ አንዳንዴ አዎ ይቅርታ ጠይቃታል፣ አዎ ይሄ ነገር አለ፣ ግን ሌሎች ሰዎች አልሰሙትም። እናንተ በውስጥ የጨረሳችሁ በውስጥ ያለቀ ጉዳይ፣ ሌሎቹ ደግሞ የአካባቢያችሁ ሰዎች ሌላው እየመጣ ልጅቷ ፎቶዋ ተለቋል፣ ሁሉ ነገር ሆኗል፣ ታውቃለህ ይሄንንና
በዛ ላይ እየተሳቀቀች ነውና ለዚህ አንተ እንደ አባት እንደውም እኮ ቀርበ ልጄ ላይ ስህተት ነበረ ሌላ ሰው እንኳን ቢያደርገው ከዚህ በኋላ ልጄን አትናገሩብኝ ብለህ እኮ ጠበቃ ሆነ። አሁን እኛ የምንለውን አንተ ነህ ልትል የሚገባው አይደለም። አጎትየውም ደግሞ እንደዛው ነው አይደለም? ሀሳባችሁ እንዳላቋራረጣችሁ ነው። እሺ ጨርሱ። እሺ ስለዚህ አሁን እሷ የምትፈልገው አንድ ቀላል ነገር ነው። እኔ አባቴን ወደ ህግ ይዤ አልሄድም፣ ሰላምም ተፈጥሯል። አይምሮዬ ግን እምቢ ሲለኝ ደግሞ እወጣና እንዲያደርጋለሁ። ስለዚህ አንዴ በአደባባይ ሌሎቹም በየጊዜው እየመጡ የሚሰድቡኝም እንዲያቆሙ አባቴ ነው ይምጣና ሚዲያ ላይ የተለቀቀ ጉዳይ ነው። እሱ ሚዲያ ተጠቃሚ ነው። በቃ ልጄ እንዲያጥፍቻለሁ ይቅር በይኝ፣ በቃ ይቅርታ፣ ከዚህ በኋላ ደግሞ ክስሻለሁ፣ የወደፊት ይሄንን ቃል ትፈልጋለች ካንተ። ይሄንን ደግሞ በውስጥም እያልካት ነው። በአደባባይ ማለቱ ምንድን ነው የሚከብደው? እንኳን አጥፍተህ ባታጠፋስ ብትላት። እሺ ወንድሜዋ አንድ ሀሳብ ልቀጥል። ያው ተረድቶ ነገሩን ማውቁ ጉዳይ ስለሆነ የራሴን ሀሳብ ላቅርብ። አንዴ ወንድሜ ጨርስ፣ ተናገር። እና ሰንዘር ላድርግ እስኪ ሀሳብ ደስ አለ። ቆይ አይደለም ቆይ አንተ ዝም ብለህ ቆይ አታውቅምና ቆይ ዞሮ እኔ ልናገረኝ። በእርግጥ ሸር አድርገው ማለው ቆርጠው ልከውልኝ ነበር። ያው እኔም ሸበካ ስለሌለኝ ቲክቶክ አልገባሁም፣ አልተከታተልኳቸውም። በእርግጥ ቢሆንም ግን እንዳልኸው አሁን አንተ እኔ እቺ ልጄ ናት፣ ባህር ልጄ ናት፣ የመጀመሪያ ልጄ ናት። በእርግጥ በሰዓቱም እኔም ለልጄ ያው ለመጀረብ የሚሆን ለምንም ዝሮ በተፈጠረው ስህተት ወንድሞች ይዘውና ከዚህ በፊት ነበር ይሄን ነገር ለቲክቶክ ያሰበችው። ታይ ዝሮ ይሄ ነገር አባትሽ ነው፣ ከአባትና ከሊንትና የሚወጣ ነገር የለም። እኔም ብያታለሁ፣ አሁንም ደግሜ እላታለሁ። እኔ ልጄን አሁንም ደግሜ የምነግራት ምናልባት እኔ ተሳስቼ በሰዓቱ ሊጀርብሽ ነው ልበልም ተሳስቼ እኔም ራሴ ተሳስቼ አንቺም እንዳትሳሳች ቢያንስ የኔ ጸጸት ይበቃ። አሁን እዚህ ጋር ጥያቄ ነው። አንዴ ቆይ አሁን ሸሙ ያልገባችሁ ነገር አለ። ሸሙ እስኪ ተረጋጉና አዚዛ ልጠይቃት። ልጁ ጋር አልተግባባችም አይደለም? ካሜራ አልወጣላትም፣ አልተግባባትም። መሄድ የምችለው አባቷ ጋር ነው አይደል? እንደ አባቷ እንዳልሆነ አውቃለች። ይሄ ልጅ መቼም እስከዛሬ ድረስ እሷ ባለችን መንገድ የተጀናጀነችው አባቷ መሆኑን አታውቅም። ሌላ ነኝ እኔ ብሎ ነው አይደለም እንዴ? ለአባቷም እያማከረችው ነው። በቪዲዮ አልወጣም አለኝ ስለው ሊፈትንሽ ይሆናል። ሴት ልጅ ነው እንጂ በቪዲዮ የሚወጣው ወንድ ልጅ ነው እንጂ የሚጠይቀው፣ እንዴት አንቺ በቪዲዮ ወጣ ብለሽ ትጠይቂያለሽ አለኝ አይነት ነገር ነው አይደል? አሁን እዚህ ስታስረዳ የሰማ ነው ሰው። ስለዚህ ልጁ ጋር ካልተግባባች፣ ልጇ አለመሆኑን ካወቀች፣ አባቷ አለመሆኑን ካወቀች ወደ አባቷ ጋር ነው የምትሄደው። ልጁ ጋር ካልተግባባች አይደለም እንዴ? ነው ወይስ ደግሞ እዚሁ አለችበት ቦታ ሆና አባቷ መሆኑን ከተረዳሽ በኋላ ነው ወደ ሪያድ ሄድሽው? አይደለም እኔ ጅዛን ነበርኩ ወደ ልጅየው ጅዛኔ የነበረው ጅዛነኝ ያለሁት ብሎ ነው የተጀናጀን። ሲጀመር ከመጀመሪያውም እኔ ወደ አባሽ ወደ መዲና የመጣሽበት ነዳሽንም ጨርሰሻል፣ ተያየንም ብዙ አመታቶችን አስቆጥረናል እና እንተያይ ይለኛል። ከዛ ወደ መዲና መጣሁ። መዲና መጥቼ ስራም የለም እሱ ጋርም በቃ ልንግባባ ልንስማማ አልቻልንም። ገብቷን አብሮኝም ስላላደግም እኔም አብሬው ስላላደግኩ ጸባይ ምናምን በቃ እንትን የለንም፣ ልንግባባ እንችልም። ከዛ መጣሁ ወደ ሪያድ። መጥቼ ጠፍቼው ነው የመጣሁት ወደ ሪያድ። አክስቴ ያለች እናቴ ታላቅ እህት ማለት ነው። እሷ ናት ያመጣችኝ። እዚህ ልሞት ነው እባክሽ አንስማማም ሰውዬው ጋር አምጪ ብያት አምጥታኝ 3 ቀን እራሱ አልተቀመጥኩም ሪያድ። ይሄ በቃ በንዴት ነው ያደረገው። ገብቶሃል አይደለ? ከአማቾቹ ፊት አዋረደችኝ ብሎ እዛ ኢጃዛ ቤት አለ ሚስት ስላለችው፣ ሚስቱ እርጉዝ ነበረች በሰዓቱ። ስመጣ ወደ ሪያድ ጥየው ስመጣ በቃ በዛ ንዴት አደረገው ነገሩን። በቃ እንደዛ ብሎ ነው ከወንድሞቹ ፊት የሚያመነውም። በቃ ልጄን በድያታለሁኝ። በቃ 1500 ሪያል ነበረባት። ከአማቾቹ ፊት አዋረደችኝ፣ አቃለለች። በቃ በዛው ስሜት ተነሳሳሁኝ። በቃ ደካማ ጎኗን አወቅኩ አለ። ገብቷል። አንድ ሰው የሩቅ ሰው ሊወጋ ይፈልጋል፣ ግን ከተሳሳተ ቦታ ነው የሚወጋ። የቅርብ ሰው ግን ያ ደካማ ጎንህን ያውቃል። ሁልጊዜ ስናወራ እኔ በሚዲያ እኮ እንደዚህ ብደረጉ እኮ ራሴን አጠፋለሁ ሁልጊዜ እለዋለሁ። ገብቷል። እንኳን አባትና ልጅ ጓደኛሞች ስንሆን ብዙ ሚስጥሮችን እናወራለን። ያን ስለምነው ይሄን ነገር ባደርግባት እኮ እኔን ሰብራኝ እንደሄደችው ትሰበራለች በሚል አደረገው። ሲያደርገው እኔ ግን ሆዴ ስራ አልፈታም። ሰውም ሲሰድበኝም ሲለኝም ፈጣሪ እኮ የእናቴ ጸሎት እኮ እያጋለጠው ነው። ግን እኔ አይኔ ተጨፍኗል። ገብቶሃል አይደል? እሱ ጋርም ስራ ማወራ መረጃው እየጠፋ ይሄዳል። ልጅየውን ፎቶውን እኔ አይደለሁም እያለ ፎቶውን እየላክልኝ እኔ ግን ላምን አልቻልኩም። ገብቶሃል? ሁለተኛ ደረጃ ደግሞ እዚህ እንኳን መጥቼ እመንልኝ ስለው እንኳን ይኸው በጋሽ ሙሂብ በቁርአን በፈጣሪ ፊት እንኳን አይቀርም። አሁን እዚህ ጋር ጥያቄ ነው።
አትድረሱባት፣ ስራዋን ትስራ እያልኩ ዛሬ በእናንተ ፊት በይቅርታ እየጠየኳት ነው። ነገስ ምን ልትሆን ነው? ለሱ እኮ አንድ ጥያቄ ልጠይቅህ የገኒ አባት ከይቅርታ ጋር እኔ እንደ ሴት እንደ እናት እንደ እህት ልጠይቅህ፣ አንተ የልጅህን ፎቶ ፌስቡክ ላይ ለምን ፖስትካት? ህሜት ቢሆን ወሬ ቢሆን እኮ የአገሮቿ ልጆች የሰፈሮቿ ልጆች እኮ አንቺ እንደዚህ እያሉ ታሪክ አስቀምጠህላት ስለሄድክ እኮ ነው ልጅቱ ራሴን አጠፋለሁ ያለችው። ለምን ፖስትካት? ራስህ ጀንጅነሃት፣ ራስህ አባቱ ነህ፣ ራስህ ፍቅረኛ ሆነህ መልሰህ ደግሞ ስትነቃብህ ለምን ፖስትካት? ለምን አባቴ ለምን? ያንን እኮ እንግዲህ መስሎኝ አድርጌዋለሁ ብያችኋለሁ አይደለ? ልጄ ናት። በሰዓቱ ላፊ መነጋገር ምን አንዳንድ ልክ መጋባቶች ነገሮች ሊኖሩ ይችላሉ። ያንን ነገር ተንተርሼ በእርግጥ እንደ አባት ስህተት እንኳን ብትሰራም ወይም ብትቆጣኝም ብትሰድበኝም መቻል ነበረብኝ፣ ማድረግ የለብኝም። አዎ ልክ ነሽ። አሁን ያልሽው ነገርም ትልቅ ጥፋት ነው። ትክክል ነው። ያንን እየተንተራሱ አንድ ጥያቄ ልጠይቅ። ቆይ ገኒ ገኒ ዝም በይ ስለገባኝ ነው ዛሬ ይቅርታ እየጠየኳት ያለሁት አይደለ? በእናንተ ስህተቶች ፊት አዚዛዬ ቆይ እሺ፣ እኔ አሁን አንድ ነገር አንተን ልጠይቅ። አሁን ሱራፌልም ወንድሙ ባለህበት አንድ ነገር ልጠይቅ። የች ልጅ በአንደበት እያልክ ነው፣ ይቅርታ እያልክ ነው። ያንተ ፌስቡክ ላይ ይታወቃል፣ ያንተ ቲክቶክ ይታወቃል፣ ያንተ ሶሻል ሚዲያዎች ይታወቃሉ። አሁን ሌላ ሰው ይለጥፈዋል። ምንም አሁን በአንደበት የምትናገረው ግን በራስ ሚዲያ ላይ ሚዲያ ስለሆነ የአካባቢም ሰው ስለሚያየው ልጄን በመሰለኝ በተሳሳተ መንገድ ይህን አድርጌያለሁና ልጄ ይቅርበኝ ይቅርታ የሚል ቪዲዮ በራስ ከዚህ በፊት እንዳደረግከው ነው ከእሷን እንደለቀቀው ያንን ማድረግና ልጅህን መካስ ትችላለህ? አረ ችግር የለውም ወንድሜ፣ እኮ ቀላል ነገር እኮ ነው፣ የተራ ነገር እኮ ነው። ከዛም በላይ እኔ ለልጄ ብዙ ካሳለኝ እያልኳችሁ ነው። እናንተ ተቀላል እሱን አድርግ፣ ግን ይሄኛውን አስቀድምላትና ልጅህን አክማት። በቃ አሁን እኔ አንድ ቪዲዮ መስራት ለሷ ቀላል ነው። እንኳን ለልጄ ለማን ነው ለባዳም እንኳን ቪዲዮ ይሰራ ነው። ፍቄ አንድ ጥያቄ ልጠይቀው። ጠይብ እኔ ያ የብልግና ቪዲዮ እኔ ነኝ አይደለም? ህዝቡ እንዲያውቅልኝ ፈልገው ነገር ይሄን ጥያቄ እኔ ያ የብልግና ቪዲዮ ሰራ አይደለም እያልኩሽ ነው። ግን ታውቂያለሽ አንቺና እኔ ከዚህ በፊትም በወንድሞች በናለ ነኝ አይደለሁም? አይደለሽ ማለት ገነት ፎቶ ነው ቪዲዮ አይደለም፣ ደግሞ ፎቶ ነው። በሰዓቱ ከኔ ጠፍተሽ ስትሄጂ ተናድጃው እንዳባት ለሽኒ አባቱ አይደለም እንደ ከኔ ጠፍታ ለምን ትሄዳለህ ብዬ አዎ የፎቶ እንጂ ቪዲዮ አይደለም። ያንን ደግሞ ግዴታ መናገር ካለብህ ካልሽም ይኸው እየተናገርኩልሽ ነው። ያንቺ አይደለም ፎቶ ነው። ፎቶ የተቆረጠ ፎቶ ነው። ያን እየነገርኩሽ ነው። ገነት ይኸውልሽ አንዴ አሁን ይኸውላችሁ እኔ አንድ ነገር አምናለሁ። ነገር ቢንዛዛ በአህያ አይጫንም። እዚህ ጋር ብዙ ልትናገሩ የምትችሉ ሰዎች፣ ልጠይቁ የምትችሉ ሰዎች ትኖራላችሁ። እኔ መጠየቅ የምፈልገው ገነትን ነው። አንዴ በአዙም ሁላችሁንም ልጫናችሁ እችላለሁ። ገነት አሁን ምን እየተሰማሽ ነው? እንግዲህ በአደባባይ የሰማሽውን አንቺ ነሽ አሁን ወሳኝ ነው። ምን እየተሰማሽ ነው? እኔ በጣም ደስተኛ ነኝ። አንደኛ ሀገሬ ልጆች እዚህ ጋር አሉ እየሰሙ ነው እኔ እንዳልሆንኩኝ። ከአሁን በኋላ በውስጥ እየመጣችሁ የምትሰዱ ሰዎች ልክ እንደ ሀፍቱ እንደ አባቴ ሚዲያ ላይ እያወጣሁ እየፖሰትኩኝ በህግ ነው የምጠይቃችሁ። እንደዚህ በይቅርታ አላልፍም። በቃ እኔ ይሄን ነው የምለው። በቃ ይኸውልሽ አሁን በዚህ ጉዳይ እኛም እናግዝሻለን። አንቺ በምትኖሪበት ሀገር የሚኖሩ ሰዎች ሆነው ባላደረግሽው ነገር ይሄን አድርጋለች ካሉ እሙም አለች፣ አዙም አለች፣ ሌሎችም ደግሞ ቦታው ላይ ያሉ ሰዎች አሉ። እሱ እናደርጋለን። አንድ ሁለተኛ አባትሽም ኦልሬዲ በዚህ ነገር ተጸጽቻለሁ፣ በጊዜው ያደረኩት ልክ አይደለም፣ የልጅና የአባት ጠብ ነበረ፣ በዛ ውስጥ አድርጌዋለሁ ብሏል። ለዛ ደግሞ ራሱ ፔጅ ላይ ያንን አድርጎ ይመጣል። ላዙ ትነግራታለሽ። እኛም በዚህ እንግዲህ እንዳያችሁት ነው፣ እንደሰማችሁት ነው። በጣም ያሳዝናል። ሰው አውሬ በሆነበት ሰዓት፣ አባት ልጆቹ ላይ በጨከነበት ሰዓት ይሄ የሚደንቅ ነገር አይደለም። እንደሰማችሁት ነው። ኖርማል አድርጎ ነው እሱ ራሱ የቆጠረው ማለት ነው። እና እንኳን የህይወት ማጥፋት እንኳን ፎቶ መልቀቅና በአሁን ሰዓት እኮ ስንት አባቶች ናቸው አባቶቻቸው ናቸው ወንድሞች ስንት ሰው የሆነውን ነው ሰው እየደፈሩ ሴት እየደፈሩ ልጆቻቸውን እየደፈሩ እህቶቻቸው እየደፈሩ
ሚስቶቻቸውን በተኙበት እያረዱ ፍሪጅ ውስጥ እየከተቱ አልጋ ስር እየከተቱ ስንት ነው በቃ ኖርማላይዝድ አድርገን አስበነዋል እኛ በእኛ ሀገር ማለት ነው። እና በጣም እግዚአብሔር አምላክ ይቅር ይበለን። እግዚአብሔር አምላክ ብቻ ይፍረድ። እግዚአብሔር አምላክ ብቻ ይፍረድ። በጣም ነው የሚያሳዝነው። እኔ በሰው ቦታ ላይ ሆኜ ሳስበው በጣም ነው የዘገነነኝ ስሰማው ራሱ ወሬውን እና ከሁሉም ነገር ደግሞ ሴት ልጅ ትንሽ ነገር ይበቃታል፣ ትንሽ ነገር ያስደስታታል፣ ትንሽ ነገርም ደግሞ ያስከፋታል። ግን በአባቷ እንደዚህ አይነት ነገር መሆኑ በጣም ነው የሚደብረው፣ በጣም ነው የሚያሳዝነው። ምክንያቱም የማትጠብቁት ነገር ሲሆን ማለት የማትጠብቁት ነገር ሲሆን በጣም ያሳፍናል፣ በጣም ያሳፍራል በእውነት። እግዚአብሔር አምላክ ብቻ ማስተዋሉን አድለን። ሌላ ነገር ምን ይባላል? ይሄ የልቦና መታወር የልቦና መታመም ነው እንጂ ጤነኛ ሰው እንደዚህ አይነት ነገር አያደርግም። እና እግዚአብሔር አምላክ ብቻ ምሕረቱን ይላክልን። ሌላ ነገር ምንም ነገር አይደለም። እንግዲህ እህቶቼ በቃ መጠንከር ነው ያለብን። አንድ ነገር ከሁሉም ነገር ደግሞ ለማንም ሰው ይሆን ለምን ለምትወዱት ለምታፈቅሩት የሚሆን ለምን ለእናት አባታችሁ የሚሆን ብዙ ጊዜ በቃ የማይመቻቸውን ነገር ለሰው ግልጽ አታደርጉ። በእውነት በአሁን ሰዓት እኮ የለም። በቃ በአሁን ሰዓት ምስጢር መናገር በቃ እኔ እንዳየሁትና እንደሰማሁት በቃ ከማየው ከምሰማው ነገር በአሁን ሰዓት ላይ ምንም ክፉ ነገር ለሰው አልነገርም። ምንድን ነው የሚባለው አለ አይደለ? እኔ ይሄን ነገር ሰው ቢያደርግብኝ በጣም ነው የሚሰማኝ፣ በጣም ነው የምናደደው ብዬ አልናገርም። ምክንያቱም ያ ሰው ተጠቅሞ እኔ ሊወጋኝ ስለሚችል ማለት ነው። እና እህቶቼ ከዚህ ነገር ተማሩ፣ ከዚህ ነገር ተጠንቀቁ ነው የምላችሁ። ሌላ ነገር ምንም ነገር አይደለም። እና እግዚአብሔር አምላክ ብቻ ማስተዋል እድል። ሌላ ነገር ምን ይባላል? ይሄ መታመም ነው። ማስተዋል እድል። ይሄ ሰይጣን አጋንንት ዲያብሎስ ሰው ላይ እያደረ የማያደርገው ነገር የማይሰራው ነገር የለም፣ የማይናገረው ነገር የለም። እና እኛ ብቻ ራሳችን አሁን እቺ ልጅ ራሷን ብታጠፋ ማን ነበር ተጠያቂ የነበረው? በእውነት ማን ነበር ተጠያቂ የነበረው? እና ግን እግዚአብሔር አምላክ ተረፊ ስላት ነው ይሄንን ነገር የሆነው። እና እግዚአብሔር አምላክ ማስተዋል እድልን። ያደመጣችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ኮመንት ደግሞ ሀሳብ አስተያየታችሁ ደግሞ በኮመንት አሳውቁኝ ማለት ነው። እስከ መጨረሻው ስላደመጣችሁ በጣም እጅግ አድርጌ ነው። ሰላማችሁን አብዛለኝ።